ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ ትንሽ ከዚህ በፊት ለየት ባለና አጠር ባለ ቪዲዮ ነው የመጣሁት። ምናልባት ላሰሙት ትችላላችሁ ብዬ ስላሰብኩ ነው ቪዲዮ ልሰራላችሁ ያሰብኩት። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮ የ2018 የ12ኛ ክፍል ኢንትራንስን ፈተናን ሙሉ በሙሉ በበይነመረብ ወይም በኦንላይን ለመስጠት እየተዘጋጀን ነው ብለዋል። ከኢቲቪ ጋር በነበራቸው ቆይታ እሱን ላይ የተነሱ ዋና ነጥቦችን ልነግራችሁ ነው። ከኢንትራንስ ጋር በተያያዘ ስፔሻሊ ከኢንትራንስ ጋር ያሉ ነጥቦችን እነግራችኋለሁ። ያነሱትን ነጥቦች ሙሉ ቪዲዮን ግን ብትከታተሉ ጥሩ ነው ብዬ ስላሰብኩ ቴሌግራም ላይ ሙሉ ቪዲዮን ሊንኩን አስቀምጬላችኋለሁ። እዛ ገብታችሁ ሙሉ ኢንተርቪው ማዳመጥ ትችላላችሁ። ከአንድ ቀን በፊት አፕሎድ የተደረገ ቪዲዮ ነው እና ዋና ነጥቦች ብዙ ነጥቦችን አንስተዋል። ከትምህርት ፍትሃዊነት ጋር ከትምህርት ጥራት ጋር በተያያዙ ብዙ ነጥቦችን አንስተዋል። እኔ ግን በዋነኛነት ከ2018 ኢንትራንስ ጋር የተያያዙ ነጥቦች ያነሱትን ለእናንተ ይጠቅማል ብዬ ያሰብኳቸው ዋና ነጥቦችን እነግራችኋለሁ። ምንድነው ያሉት? በአሁን ላይ በዚህ ዓመት ማለት ነው የኦንላይን የበይነመረብ የምንሰጣቸውን ፈተናዎች ከፍ ለመጨመር ለማድረግ በማሰብ የዲጂታል ላይብራሪዎችን በሰፊው ትምህርት ሚኒስቴር እያስፋፋ ነው። ዲጂታል ላይብራሪዎችን ዩኒቨርሲቲ ላይ ብቻም ሳይሆን ሃይ ስኩልም ላይ፣ ምክንያቱም ይሄ ሁሉ ተማሪ ሁሉም ዩኒቨርሲቲ ገብቶ መፈተን ስለማይችል እያስፋፋን ነው። በየትምህርት ቤቱ ለማስፋፋት በሰፊው እየሰራን ነው ብለዋል። በተጨማሪም በዚህ ዓመት ሆፕፉሊ 100% 100% በኦንላይን ማለትም በበይነመረብ ይህንን ፈተናውን የኢንትራንስ ፈተና የማትሪክስ ፈተና ለመስጠት እየተዘጋጀን ነው ብለዋል። ይህን የምንሰጠው ብዙ ከጥቅም አንጻርም ብዙ ጥቅም እንዳለው ዘርዝረዋል። የዲጂታል ላይብራሪዎች መስፋፋታቸው ለትምህርት ጥናት በጣም ኢምፖርታንት መሆኑን እኔም ፐርሰናሊ ዲጂታል ላይብራሪዎች ለተማሪዎች በጣም ወሳኝ ናቸው። አቅም ካለው ሁሉም ሃይስኩሎች ላይ ዲጂታል ላይብራሪዎች ቢኖሩ በጣም ኢምፖርታንት ነው ብዬ አስባለሁ። ተማሪዎች ከአካዳሚክ ውጪም አካዳሚኩም ይበልጥ ጥሩ ውጤት እንዲሰሩ ይረዳቸዋል። በተጨማሪም ከዛ ያለፉ ስኪሎችን እንድትማሩ ብዙ ስለሚረዳቸው ያ በጣም ጥቅም አለው። እነሱም ፕሮፌሰር ብርሃኑም እሱን አንስተዋል። ሌላ የትምህርት ስርዓቱ በተለይ ከኩረጃ ጋር ከስርቆት ጋር ያሉ ነገሮችን ለመቀነስ ከኛ አስተዋጽኦ አለው። በኦንላይን ሙሉ በሙሉ ስንሰጥ ያን በተለይ ተማሪዎች በካሜራ እንትን ስለሚል ሞር ሴኪዩርድ ነው። ኩረጃን ከመቀነስ አንጻር ተማሪዎች የፈተና ኦርደሮችም የተለያየ ስለሚሆን ያ ኩረጃን በከፍተኛ ሁኔታ ይቀንሳል ብለዋል። ዲጂታሊ ተማሪዎች ኤርሊ ኢንጌጅመንት እንዲኖራቸው በጣም ያስችላል ከወዲሁ። ምክንያቱም ወደፊትም አይኖርም ካሁን በኋላ ብዙም የወረቀት ፈተናዎች ዩኒቨርሲቲም ላይ ገብታቸው ኤግዚት ኤግዛም ሬሜዲያል ምናምን የተፈተኑት እንደዛ ባለ መልኩ ነው እና በኦንላይን ስለሆነ ከወዲሁ ያን ኢንጌጅመንት እንድታሳድጉ ይረዳቸዋል ብለዋል። ሌላው ከኤግዛም ማኔጅመንት ጋር ፈተናዎች በወቅቱ እና በጊዜ ከመውሰድ አንጻር ፈተናዎች ተሰጥተው ውጤትም አናውንስ ከማድረግ እንደ ምሳሌ ያነሱ በ2017 በወረቀት የተፈተኑት ከአንድ ወር በላይ ጊዜ እንደወሰደ በ2017 ከ68000 በላይ ሞር ዛን 68000 በላይ የሚሆነውን ማኑዋሊ ነው ያረምነው። ልክ እንደ ክፍል ፈተና ማለት ነው። በወረቀት ነው ተማሪዎች በትክክል ስላላጠቆሩት ከአንድ ወር በላይ የፈጀብን ያ በዛ ምክንያት ነው ብለዋል። ግን ዲጂታሊ ዘንድሮ ስንፈትን በነጋታውም ውጤት መግለጽ እንችላለን። ዛሬ ተፈትነው በነጋታውም አናውንስ ማድረግ እንችላለን ብለዋል። ያ ከጊዜ አንጻር ትልቅ ጥቅም እንዳለው አንስተዋል። ብዙ ጥቅሞችን ለዩኒቨርሲቲዎች ካላንደር ከማስተካከል አንጻር ዩኒቨርሲቲዎች ተማሪዎች በጊዜ መስከረም ላይ እንዲጠሩ ሰኔ ላይ እንዲጨርሱ ከዛ ሰመሩን ለመምህራን ትሬኒንግ ለሪሰርች ምናምን እንዲጠቀሙ ከማስተዋል አንጻር የትምህርት ካላንደሩን ከማስተካከል አንጻር ብዙ ጥቅም እንዳለው ከኤፊሸንሲ ምናምን ጋር ሀብት ማባከን ከመቀነስ አንጻር ብዙ ጥቅም እንዳለው ዘርዝሯል። በዚህ ዓመት ሆፕፉሊ 100% ዲጂታሊ ለመስጠት ወይም በኦንላይን ለመስጠት እየተዘጋጀን ነው ብለዋል። ሌሎችም ነጥቦችን ቀደም እንዳልኳቸው አንስተዋል። ቪዲዮን ሙሉ ብትከታተሉ ሪከመንድ አረጋችኋለሁ። ከዚህ በፊትም እንደምታውቁት የፈተና ኮንቴንቶች ተነግሯቸዋል። ከናሽናል አይዲም ጋር የተያዙ ነገሮች ተነግሯቸዋል። ማትሪክ ጋር በተያያዘ የትምህርት እና ምዘናና ፈተናዎች አገልግሎት የ12ኛ ክፍል ሀገር አቀፍ ፈተና ይዘቱ ኮንቴንቶችን ከዚህ በፊት
ከአንድ ወር በፊት አካባቢ ይፋ አድርጎ ነበረ። ለማስታወስ ያህል ነው። ለተማሪ ቤተሰቦች፣ መምህራን፣ የትምህርት አመራር፣ ተማሪዎች በአጠቃላይ ለፈተና ስትዘጋጁ ለ2018 የ12ኛ ክፍል ፈተና ዝግጅትና አስተዳደር የሚከተሉትን ያካትታል። በናቹራል ሳይንስ እንግሊዝኛ፣ ሂሳብ፣ አፕቲቲዩድ፣ ኬሚስትሪ እንደዚሁም ፊዚክስ እና ባዮሎጂ። በሶሻል ሳይንስ ደግሞ ማህበራዊ ሳይንስ ተፈታኞች እንግሊዝኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ሂስትሪ ማለት ነው፣ ጂኦግራፊ እና ኢኮኖሚክስ ፈተናዎች በዋናነት ከፈተናው ከ9ኛ እስከ 12ኛ ደረጃ ያሉ የተማሪ ቴክስት ቡካችሁ ላይ ባሉ ሁሉም ምዕራፎች ላይ ያተኮሩ ናቸው። በተመሳሳይ ደግሞ ከ10 እስከ 12 ያሉት በአዲሱ ስርዓተ ትምህርት እየተዘጋጀ ነው ያለው ፈተናው። የ9ኛ ክፍል ደግሞ ከሁለቱም ኮመን የሆነውን የጋራ የሆነውን ይዘቶችን ብቻ አካቶ እየተዘጋጀ ይገኛል። ፈተናው ማንኛውም ተማሪ ከተማረው ስርዓተ ትምህርት እና ከቴክስት ቡኩ ውጪ እንደማይፈተን ይገልጻል። ከዚህ በፊት እንደሚታወቀው እንትንም ብሎ ነበረ ማጆሪቲውን በፊትም ተናግሯል። በአብዛኛው በእንትን እንደሚፈተን አሁን ቅድም ያልኳችሁ እንደተጠበቀ ሆኖ በፊትም ያን አሳውቆ ነበር። ትምህርት ሚኒስቴር ማጆሪቲው ሊፈተን ይችላል ብሎ ነበር በኦንላይን። ያው ከአይዲ ጋር ናሽናል አይዲ ያላወጣችሁ ልጆች እንደ ቅድመ ሁኔታ ስለሆነ እሱንም እንድታወጡ ነው። አዲስ ነገር ካለ በቀጣይ የምናሳውቃችሁ እንደዚህ ብቅ እያልኩ አሳውቃችኋለሁ። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቴሌግራማችንን ጆይን አድርጉ። ኔክስት እንገናኛለን። ባይ ባይ።